ጊዜው አልሄደም መቻለ ፋፍታ ዛሬ ለካንዴ ሆነሽ እኔስ ማመን ተሳነኝ ልክ እንደ አዲስ ሆኜ ዛሬ ብመኝሽ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ እዚህ ቤት ከመጣው እኔ በጣም ቆይቻለሁ። አንድ እንግዳ ይዤ ነው የመጣሁላችሁ። የምንገኘው ዛሬ ቪዲዮን ከመግባታችን በፊት አዙር አሳይልን ካሜራማን የት እንዳለን። ቦሌ ኢንተርናሽናል ቦሌ ነው የምንገኝ ኢንተርናሽናል ኤርፖርት ነው የምንገኘውና ዛሬ መጀመሪያ እንግዳችን ለዚህ ቤት አዲስ ስለሆኑ እባክዎትን ያስተዋውቁ ራስዎትን። እኔ ለእናንተ ነው እንጂ አዲስ ለቤተሰቦች አይደለም። ለቤቱ ነህ? ኦኬ ለቤቱም ነኝ። ለካ ለምዶብኝ ነው በራሴ ቤት እየመጣሁ። እንዴት ነሽ? የመጀመሪያችን ነው እኔና እሷ ስንመጣ። ያው ብዙ ጊዜ በውጭ እያደረግ ነው ከባድ ሆነ። ዛሬ ግዴታ መምጣት ስላለብን መተናል። እንዴት ናችሁ ውድ ቤተሰቦቻችን? ያው ባለ ጉዳዩ ቢወራ ይሻላል በደንብ። እኔ በማል አወራለሁኝ። ሰርፕራይዝ አላችሁ ወይ? ዛሬ አዲስ ነገር ነው። በጣም ትልቅ አዲስ ነገር ለኛም ትልቅ ነገር ነው። በጣም ሰው ልጅ ሆነሽ ጥሩ ነገር ስታደርጊ አሪፍ ነውና ደስ ይላል። በጣም እንዲህ ሰዎች ጓጉቻለሁ። መቼም ኤርፖርት ሆነን ምን ይፈጠራል ምንድነው ይዘው የመጡት የሚለውን ነገር ታውቃላችሁ። ልንጠፋ ነው ለታችን ስታዩ ለካ አበባ ይዞ ደግሞ መጥፋት የለም መቀበል ነው። ሊጠልፈኝ ሲል ትላላችሁ። እና የኛ ውድ ፋሚሊዎች ዛሬ እንግዲህ በዚህ ቤት ተጠፋፍተናል አውቃለሁ። ከአሌክስ ጋር ትንሽ በተፈጠረው ነገራቶች ማብራራት አይጠበቅብኝም ስለምታውቁት ማለት ነው። እና ዛሬ ዋና የተገኘንበት ዓላማ ብዙዎቻችሁ አታውቁም። ብዙም ጊዜ አሌክስ የሚሻሻውን ነገር ዛሬ እኔ ላፈነዳው መጥቻለሁ። ልናፈነዳው ሶሪ አገለለች ብቻዬን ፈንጃብ ካኘኩኛ እኔም አለው ይሄ ተባባሪ ነኝ። እኔና ኪራል ዛሬ ልናፈነዳው መተናል። አይ ቲንክ አንዳንድ ሰዎች ምገምቱ ምናምን ነበራችሁ። አሌክስም ለምን እንደሚደብቀው ምናምን አሁን እየተገለጠልኝ ነው። ምክንያቱም እኔ ወደ ሚዲያው እንዲያመጣው ፈልግ ነበር፣ ግን ደግሞ እሱ የማይፈልግበት ምክንያት በመሀላቸው ትንሽ ጸብ ተፈጥሮ ነበረ። አብዛኞቻችሁ ስለ አሌክስና ስለ ፍቅረኛው አታውቁም። የተወሰነቻችሁ ታውቃላችሁ። በድሮ ፎቶቸው ፖስት ምናምን ነው የምታውቁት። ግን እኔ ትንሽ በመሀላቸው ነገር ተፈጥሯል። እኔ እስካሁን አላወቅኩም ነበር። ኪራር ነገረኝ። የምር እኔ አላውቅም። ምክንያቱም እሷ ጓደኛዬ ናት፣ የረዥም ዓመት ጓደኛዬ ናት። አሁን ጊዜ ያራርቀውን አሁን እንደዚህ ከሌላ ሰው ነገራቶችን ስሰማ ምናምን ይገርመኛል። ኢቭን አሌክስን በሷ ነው ያውቀኩትና እኔ እንጃ በጣም ድብቅ ነው የሆነብኝ። እኔ ከአሌክስ ከበፊቱ በላይ ደግሞ አሁን በጣም ተናድጄበታለሁ። ምክንያቱም ስሜታዊ እየሆንኩ ነው ሳወራ ማለት ነው። ዞርሽ እኮ በዚህ ተደብቃ አልተወራኩ በጣም እየተናደድኩ ስለሆነ ነገራቶችን መልሼ ሳስበው ማለት ነው። እና አሁን ኪራን ነገረኝ። ከሷ ጋር ደግሞ ይሄን ሰሞን ቲክቶክ ላይ እያወራን ነበር። በአይጂ እናወራለን፣ ኢንስታግራም ላይ ማለት ነው እናወራለን። እሷ ትንሽ ሀገር ውጭ ነው ስራዋ፣ እየተመላለሰች ምናምን ነው የምትሰራው እና አሁን ቆይታለች። ከሱ ጋር ከጣላች በኋላ ወደ ኢትዮጵያ አልመጣችም። እሱም ከነገረኝ እሷም ከነገረችኝ አንጻር ማለት ነው። እና ዛሬ እሷ ልንቀበላት ነው እዚህ ኤርፖርት የተገኘ ነው ከኪራ ጋር ነገርም ይገጥመናል እናስባለን። አስባለሁ አይደለም እናስባለን። ጥሩ ነገር አስባለሁ። እዚህ ጋር አሁን የራሴ ነው ባይዘው ማለት እንደዚህ አይነት ነገር ማድረጋችን ለኛም ጥሩ ነው ማለት ታውቂያለሽ። አሪፍ ጓደኛሞች ነበሩ። በመሀል የሆነ ነገር አብን ያደርጋል። ግን ያንን ነገር ደግሞ ማስተካከል ያለበት እኛ ጓደኛሞች ነው ያስባለኝ። አይ ባይዘው እኔ አሌክስን አሁንም አልታረቀው። ባይዘው ችግር የለውም። ሁለት ነገር ነው ያጠፋው። እሷን ተዋት፣ እሷን እኔ ቀጣታለሁ። ትንሽዬ በርበሬ ማጠን ነው እንጂ ሌላ ነገር መቼም አሌክስም ታውቃላችሁ። አሌክስን በርበሬ ወይኔ አታውቅም ማለት ነው አንተ። የኔን ጉልበት አላወቅም። ለነገሩ ብዙ ጊዜ አንቺ ነሽ
ፍራንክ ስታደርገው የነበረው ስታሸንፊው የነበረውና እንደውም አይቻለሁ ሲመሰከርላችሁ እንዴት ደስ ይላል ባካ ቪዲዮዎችን አይቻለሁ እያዘነልሽ ነው በጣም አዛኝ አሁን ተው ስለሱ ስለማዘን ስሙን ባጠራ ደስ ይለኛል አሁንም እኔ ብደውልለት ስለማያነሳ አልደውልም ይደውላል ጓደኛ አይደል እኔ ደውላለሁ ዛሬ አንተ ነው የምትደውለው ቦክስም ካለ እኔ ላይ ያርፋል ማለት ነው እኔ አይገባኝም ማለት እኔ እሷ ላይ ነው መሰነዝረው ማለት ነው አዎ አይ ረይና ያለም አያስፈልግም በፍቅር ነው ፈልገው ዋናው አላማችንም ስለ ፍቅር ስለሆነ እሷም የመምጫ ሰዓቷ ደርሷል ይመስለኛል አይደል ትንሽ ደቂቃዎች ነው አዎ ግን ቀድሞ እሱ ቢደርስ በጣም ደስ ይለኝ ነበር አዎ እሱ ይደርሳል ኦሬዲ እየመጣም ስለሆነ እሱ ቀድሟት ቢደርስ ይመስለኛል ኤኒዌይስ እኛም እንፈልጋለን ሁለቱም የሚገናኙበትን ሪአክሽን ማየት እንፈልጋለን ቢደውልስ ግን እኛ ምን እናደርጋለን እኔ ተደባድባችሁ ይጣላችሁ እየተቻቸው ይዳለው እኔ አይገባኝም በቃ ማገናኘት ስለሆነ እኛ ስራ እናገናኝና እኔና አንቺም ወደ ይዟት በረረ እያልን አሁን እሺ አንቺ ግን ከመጣሽ ዲያስፖራ መስመስለው እሷ ናት ኤኒዌይስ ፋሚሊ እነሱ ሲመጡ ያለውን ነገር ሪአክሽን በደንብ እናሳያቸዋለን ማለት አሌክሶም ደስ ይሏል ብዬ አስባለሁ አዎ በጣም ያጠበቀው ነገር ነው ባይዛው ሁለቱንም ነገር ነው ማሰብ ያለብህ ደስ ይላል ጓደኛዬ ታውቂያለሽ እዚህ የጠራሁት ጓደኛችን አለ ውጭ ጓደኛ አለንና እሱ ይመጣል ብዬ ነው የነገርኩት ጌታን ሰርፕራይዝ እናደርገዋለን ያልኩት ለነገሩ እኮ ወንድ ልጅ ሲወጠር እሱ አልመጣም እንዴ አልመጣም ይላል እሱ ስላለኝ ውስጡ ሌላ ሆነ አፉ ሌላ ነው አይደለ እንደዛ ናቸው ወንዶች እኛ ወንዶች እንደዛ አይደለም እና እናስመስል እንደዚህ እውነቱ ነውና እንዳንነግረው ስላለኝ እኔ ደግሞ አሌክስን ይዤው ነግሬው ይዤ መጥቼ እሱን ሰርፕራይዝ አደረገው ግን ማን ነው የሚመጣው ታውቂያለሽ ቤተሰቦችም ታውቃላችሁ ቀድማችሁ ከሱ በፊት እና ውድ ቤተሰቦቻችን ይሄን ቤት ሰብስክራይብ አድርጉ ባካችሁ እና ማሙቀው ያው ሰው ሲታረቅ ምናምን እስቲ ዝም ብላችሁ 20 ሺህ ገብተን ዘፈን 20 ሺህ ነው 50 ሺህ ነው በዚህ ቪዲዮ 50 ሺህ እንዴ ቤተሰቦች ምኞትህንም ለከታበጅለታ የኔ ቤተሰቦች ፈጣሪ አሲ ምን አይነት ነው ነው ሄዳችሁ ፎሎ አድርጉት ማለት ሰብስክራይብ አድርጉት እሺ አሁን እነሱ ሲመጡ አሁን ተደባደቡ ብለን አሰብን አሁን ደግሞ ተቃቅፈው የናፍቆቱን አንተ ሲሉ እናንተ ምንድነው ነው ዘፈን እናስብበታለን ቤተሰቦች ማለት በቃ ከሰርግ በላይ ነው የምጨፍረው አንቺ እንኳን የለሽ ወጥ ቤት ነው የምትሆነው ወጥ ቤት ናት ባይዘው እኔ የሚዜ ቦታ አይመጠነኝም እህት ስለሆንኩ ሚዜ አልሆነም ወጥ ቤት ማለት አራክሰው ነው እነውስ ወደ አላማችሁ ወደ እንትናችሁ ኢትስ ኦኬ እንደ ባልና ሚስት ተጨቃጭቀኛል መጣ በለው እንደው እንዲፈጥን ቴክስት ባረክ ፌሩ እንዲያፋጥ ነው እና እግዚአብሔርን ግን የምር ቀልዱ ነውና እኔ በጣም ተናድጃለሁ በጣም ደብሮኛል የምር አሁን እሱ ከጎኒ ስላለ ምናምን እንዲሁ ልሳቅ ላጫውታችሁ እንጂ እኔ በጣም ደብሮኛል በተፈጠረው ነገር ምክንያቱም እንደተጣሉ ምናምን አሌክስ ከዛ በፊትም አልነገረኝም እሷ ደግሞ ስቲልም አልነገረችኝም ለምን እንደሆነ እንዳልነገረችኝ አላውቅም ይሄን አልተራርቀናል ይሁን አላውቅም ብቻ ይሄ ጊዜ አንዳንዴ የራሳችን በህይወት ዙሪያ ብዙ ነገር ያጋጥመናል አይደለ እነዛ ነገሮች በጣም መሀላችን ላይ ክፍተት ፈጥሮ ምናምን ይሄና ጭራሽ ይሄንን እስከ መደባበቅ ምናምን እንጃ ያደርሰናል ብዬ አላስብም ብቻ እሷንም ምክንያቱም እንጠይቃታለን በተለይ እኔ ጠይቃታለሁ መልሱን ማወቅ ስለምፈልግ ማለት ነው እና ጓደኛ ከይመጣም እንዴ ይመጣል አበባ ልገዛ ነበር አይ ቢመጣ ነው የሚሻለው ለሱ ለጓደኛው ሲቀበለው በአበባ ገዝቶ ነው ለነገሩ እኛ ችግር የለም እሺ ነው መሰለች አበባ ገዝተን ቤተሰቦች አልተቻለችበት ነው ቤዛ እየመጣ ነው እሱ ዋናው ፈልገው ያንን በጣም እሷም ትንሽ ተቆጣ ነበረ ታውቂያለሽ ያለችበት ነገር እኔ በቅርብ ስላለው ባይዘው እኔ የሆነ በቃ እኔ ከአሌክስ ጋር እንደተጣሉ ምናምን ጭራሽ አላሰብኩም እንደደበራት ምናምን ነግራኛለች ጥሩ ሙድ ላይ አይደለሁም ምናምን ምክንያቱም ቢያንስ በ15 ምናምን ወደ ኢትዮጵያ ስለምትመለስ ስትቆይ ምናምን ምንድነው ምናምን ስላት አይ እዚህ ስራ የሆነ እንትን ብሎኝ ነው ትንሽ ደብሮኝ ምናምን ስትለኝ እኔ ዝም ብሎ ነገር ነው እንጂ እንዲህ የተካበደ ነገር አልመሰለኝም እንዲህ ቢሆን እንደምትነግረኝ ስለገመትኩ ማለት ነው ግን ደግሞ ያው አልተገጣጥሞሽ ነው የሚባለው
አዎ ማለት በቃ ያው እንትን ይባባላሉ ብዬ አስባለሁ። እሱም ትንሽ እዚህ ብቻውን ነበረ። ያው በቅርቡ ያለውትን ያደለው እሱ ጋር እሷንም አውራታለሁ። ግን ያለውን ነገር በደንብ አሁን በአንድ ቪዲዮ እንደዚህ ነው ማለቱ ይከብዳል። ወደፊት ስትመጣ በደንብ እንነግራቸዋለን ያለውን ነገር። እነሱን ብቻ አድርገን ጋር እናደርግቸው ነበር ኢንተርቪው እናደርጋቸዋለን። አይ እኔስ ስለሱ አያገባኝም። ከሷ ጋር ነው መጨረሻው። በቃ ከዛሬ በኋላ አልመጣም እያለች እስ ፋሚሊ አሌክስም እየመጣ ነው። እንጠብቀው እንግዲህ ሰብስክራይብ ነገር ማደራ ሰብስክራይብ አድርጉ። በዛው ቆይቷል እንግዲህ ሰራና ሻዶዋን ውስጥ ስለገባች ጥጋብ እኮ ነው። ያው አልተመቸውም ትንሽ ስራም ስላለበት ከፍቅረኛ ጋር ከሚስት ጋር ኮራ ስትጣላ ይደብራል። ሊንክ እያደረጋችሁታ እኛም ተጣልተን ስላየው ተጣልተን እኔ አልጣላ ገና ናት። ምንም ላቅመ እንትንም አልደረሰች ምንም አልደረሰች። ያው ከዚህ ልጅ ጋር አሁን ድጋሚ ማለት ተጣልተን ሌላ የሚያስታርቀን ሰው ሳይመጣ ዝም ብለን ብንጠብቃቸው ነው የሚሻለው ሲጀመር ማለት ነው። እኔና አንቺ ተደባድበን እዚህ እነሱንም ረስተናቸው እንሄዳለን። በቃ የራስሽ ጉዳይ። ማይኩስ ቤተሰቦች ፍቅር ማለት አሌክስ እና ኪያን ልታስታርቅ የመጣች ምርጥ በዘዊ እኔና አንቺ በደንብ ፍሌክስ ሆነን እናግባባቸው ነው እንትን የሚለውና ቤተሰቦችም አሉ በዘዊ ትልልቅ ሰዎች በጣም ወዳጆቻችሁ በዘዊ እኔ በጣም ነው የምቀነው በእናንተ ቤተሰቦች። እውነቴን ነው። በአንቺም ቤተሰቦች በአሌክስም ቤተሰቦች የሆናችሁ አንድ ናቸው ብዬ አስባለሁ። ለምን በጣም ነው የሚወዷችሁ፣ ከልባችሁ ነው የሚወዷችሁ። ፍቅር ነው የሚሉት፣ አሌክስ ነው የሚሉትና አኪያ ስትመጣም ይወዷታል ብዬ ተስፋ አደርጋለሁ። ኧረ በጣም እውነት በጣም ትወዷታላችሁ ከሱ በላይ። እሱን ተውት። እሱን እናቶች ሲናደዱ ስሙን ቄስ ይጥራው ይላሉ። ስሙን ጓደኛዬ ነረ ጓደኛዬ ተቆረቆርክ አድርስ ብሎሻል አንቺ ብትሆኚ እኔም እንደዛው ማለት ይሁን። ፀሐዩ ቀጠቀጠ እንግዲህ። የምር የማይመጣ ከሆነ በቃ እኛ የሆነ ሻይ ቡና ምናምን እያለን እንጠብቅ የሆነ ቦታ ብቻ ነው። ይሄስ ብሎ እንጠብቃለን። እሷን ስጠብቅ የለን ለግድ እሷ ወይ በሩ ጋር እንቅረብላታ። እሱ የማይመጣ ከሆነ ታዲያ እሷ ተንከራተት እንዴ ጎምለል እያለ እናቴ መጣ ጎምላለው መጣ ኮራ ልትል ነው። በዘው እኔ ተጣልቻለሁ። እኔ በጣም ተጣልቻለሁ። በዘው ሸበላው ምንድነው ሰርፕራይዝ ነው ነው እንዴት ነህ? ሰላም እሺ ሌላ ይስ ነው ለማን ነገር ከሚሱ እንደምትመጣ ፍቅር ያው በዘው ዛሬ ለመጨቃጨቅ አይደለም የመጣሁትና እኔን ሳጠራ በትክክል ከሱ ጋር ማውራት ትችላለህ። እኔ እንደሌለው አድርገህ ማለት ነው። አሁን ዛሬ በዲያስፖራ ልንቀበል እኔ ነኝ ምናምን ጓደኛችን ልንቀበል ነው። እኔ ነኝ ብሎ ይጀመረው እኮ ታዲያ አንቺስ ጓደኛችን አይደል እንዴ? መቼም ግሩፕ ኮሌ ታውቂያለሽ እና እንደምንኖራ ታውቂያለሽ። አንቺም አለሽ እኮ እኔ አሁን አንተ ጋር ነው እኮ ችግር የታውቃለህ። ደበረ ለምንድን ነው እሷ እንደመጣች ደበረክ? ምን ስለምጣ በጣም ደበረ። አሌክስ ተረጋጋ። ኧረ አልገባህም እኮ አንተ ነው ይገባኛል። በምን መልኩ እኔና እሷ እንደተለያየ ምናምን አልገባህም። ያ ቢሆንም አንተ ውስጥ የሆነ ነገር ሊኖር ይችላል፣ ግን ማውረድ ነው በቃ። ይሄን ነገር ማስተካከል ነው። እኛ ወጣቶች ነን። አለመግባባት ይፈጠራል፣ አይፈጠርም አይባልም፣ ግን ያንን ማስተካከል ነው። ጀመር የደበረው ምክንያት በእኔ ምክንያት ሊያደርገው ነው እንጂ እንደደበረክ እኮ እናውቃለን። በሆነ ምክንያቱም እናውቃለን። አንተ ባንነግረንም ነው ችግር የለውም። ኤኒዌይስ ዛሬ እንደ ሽማግሌ ነኝ፣ እንደ ጓደኛ ሳይሆን እንደ ሽማግሌ። ሲቀጥል ደግሞ ፊታችን እንደዚህ አድርገን አይደለም የምንቀበለው አይደል እንደ ጓደኛችን። እኔና እሷ በዚህ መልኩ አልነበረም እንድንገናኝ የፈለኩት የነበረው። ለዛ ማካ የተፈጠረ ብዙ ነገሮች አሉና እነሱ ነገሮች ፊክስ ሳላደርግ እኔ እንደዚህ አንተ ድንገት ስታገናኝ ደነገጥኩኝ። ከርቀቱኝ እያየኋችሁ እሷ ናት አይደለችም እያልኩኝ ግራ ገብቶኝ ነበር። ከዛ ለምን ግራ ትገባለህ? እንደምትተዋወቁ ደግሞ አላውቅም ነበር። አንተ ጓደኛ አይደለም ጓደኛ ያን ያህል እንደዚህ እንደምትገናኙ ምናምን አላውቅም ነበር። ተገናኘን እንግዲህ ተፈለጋችሁ ታዲያ እንደዚህ ኩርፍ እንዳደረገው ጭራሽ አጥፍታን ታኮርፋለህ። ማሽን ላይ እያረረ ይስቃል። እኔ የሚዘርፍብን የለም ማለት ነው። ቅሬውን ላንቺ ትችዋለሁ። ኪሳክሽን በይዘዌ እንግዳችን እስኪመጣ ድረስ አበቦን ብትሰጪውም ችግር የለም። ታውቂያለሽ። አይ ካንተ ነው የሚያምረው። እኔ እየሰጠሁህ አይደለም። በይዘዌ እንካ ችግር የለም። እራስሽ
እኔ አልፈልግም። ራሱ ነው የሚይዘው። አልፈልግም። ኪራ እሱ ነው እንዲሰጠው ፈልገው ነው። አያዩ በቃ አልፈልግም። እኔ አንቺ እንዴት ይዩ ነው? አንተ ነህ ስጠይንካ ችግር የለውም። አንቺ ነሽ አባም ተሰጣጡ አባም አንቺ ያዩ ወይ ጉድ ስጠው። ታኒ መቀበል ነው ያስጠላው። ስጠው። እሺ አንተ ምን ያዘለብህ? እኔ ላንቺ እንደሰጠሽ አድርገሻለሁ። በቃ ወንድሜ እኔ የምልህን አሰማኝ እንዴ? በቃ ተቀበላለኝ እንዴ? እንግዲህ እኮ አንተ እኮ ነው አይደል? ጓደኛችን እኛ ቃ ነው ሻንጣው ምናምን ነው የምንይዝለት። የዲያስፖራ ቃ ያ ታዶላሩ ምናምን ለማያዝ ችግር የለም። ያዘው ወንድሜ ያዘው ፕሊዝ። በቃ ተይው ችግር የለም። ቀስ ብዬ አስገድድ ይሰጣል እና አይኔስ መያዝ ያለበት እሱ ነው። ማርያም ነው እሱ ነው መያዝ ያለበት። ጌታ አንተ ነው ያዘው። እኔ ምን አገባኝ እንዴ? ከፈለሽ አንቺ እኔ ወይ ተካፈሩና ያዙት ሁለታችሁ ከፈለጋችሁ። እኛ ወይ አንዳንድ ሚዛለን አንተ ትይዛለህ። ልጁ እንዴት እኔ እያበርኩ ነው። በቃ ጌታ ስጠው። ተጨቃጨቁ ትንሽ እንካችሁ ወይ አይደለም ምን ተጨቃጨቁት እንዴ? አልቻልኳቸውም። እንደዚህ አዝጎች ናቸው እንዴ? ደስ ይላል። በኋላ ግን ማንም ሰው እንዳይቀበለኝ አንድ ነገር ላሳይሽ። እንደዚህ ነው የሚሻለው መሰለኝ። ካርዶቿን ነው ባይው እኔ እግዚአብሔርን ይሄ አበባን የሰጠሁት ስለመሰለው ሜቢ ችግር የለውም። አሌክስ ያዘው አንተ ተባረራለ ያዘው ባትይዘው ነበር ትላለህ ማለት ተሳካ። በጉልበት ነው ባትይዘው ገዝተ ለምን አልመጣህም ነው? አይ ለምን አልመጣህም? እረፍ ብያለሁ። ለምን አንተ ደግሞ በቃ አታመር። እኔ የሚያመራው ጊዜው አልሄደም መቻለፋፍታ ዛሬም ከሌለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ። ቆይ ሰሚኝማ ቆይ ይደርሳል እዛ ጋር እንግዳ ቆመናል። እሺ ነይ ዲያስፖራ መጀመሪያ ወንድማችን እዛ ጋር በጣም አይደል እንዴ በረሽ የምትሄጂው? አምሮብሻል። አልፎ ልትሄድ ነበር እኮ እንደዚህ አምሮብሻል። እናንተ ናችሁ እንጂ የመጣችሁ መስመስሉት ከውጪ። ኧረ ትልቅ ሰው አበባውን የጥለሽው ነው ደግሞ። እንዴት ናችሁ? ደህና ናችሁ ወይ? አንቺ ጋር ዲያስፖራ መስመስለው ቃይ እዚህ ጋር ትውሳ። አሁን ለሁሉም እሺ ጓደኛችን ጋር እንሂድ። እዚህ አጠለን ማን ሌላ ሰው አንተ እሱ እንዳይሄድ እሱ ጋር ሄድ። ምን ችግር አለ? አንቺ እንድትጠላቸው አልነገርሽኝም አይደል? እሱ ታይ ዝም በይኝ አይደለም። ስሚኝ አንዴ እባክሽ ስሚኝ። ስለዚህ ሰላም ሄደሽ ትላለሽ። እንድትጠላቸው አልነገርሽኝም። ምንም አታነኝ። ኮስተር በይ ኮስተር ናፍቆት አለ፣ ድንጋጤ አለ፣ ምን አለ ፊቱን አዙሮታል። አሌክስን ይኸውማ አሰቅ እንዴ ቆይ እንዴ እየሳቀ አይደለም። ለምን ማስቀው እንዴ? እሳቁ ደንግጣለሁ በጣም እንደዚህ ነው ማሰለኝ እንዴ? እሳቁ ማለት እኔ እኮ ደንግጣለሁ ግን ደስተኛ ነኝ። እናንተ በሱ በኩል ነው በሱ በኩል ነው። እኔ እኮ ደንግጣለሁ ግን ደስ ብሎኛል።
ድንገት ስለሆነ እንዴ ቢሆን ሰይን ፑዲንግ ጫለው ግን ደስ ብሎኛል። አይ ናፍቆኛል። አንተ ፊትህን አትጣልባት። አላፈኩ አንቺም ጋር በጣም ብዙ ያልጨረስነው ነገር አለ እንዴ የራሳችን ጭቃጭቅ ነው። ፍቅር እኔ እንደዚህ ሊደብረኝ ነው የኔ ፍቅር ስለመጣች ደስ ብሎኛል። ይሄው ነገር እናወራዋለን። አያሳስብም። እዚህ አደባባይ ላይ ብዙ ነገር ማውራት አልፈልግም። ገባሽ? እኔ እና አንቺ መካከል ብዙ የተፈጠሩ ነው። አንተ ማን ልጅ ነው? ለዛም ነው የተቀበልኳት እንጂ እኔ እና እሷ እኮ መካከል የተፈጠሩ ነገሮች አሉ። ታውቂያለሽ? እያወቅሽ ለምን ባይዘው እዚህ ስላየችክ ስለተቀበልካት ኧረ ወይኔ በመድኃኒዓለም ቆይ አንዴ እኔም ብለሽ ነው የመጣሽው። አንድ አሌክስ አንዴ እንዴ ሰው እንኳን ደህና መጣሽ ነው። ሰው በዚህ ሰዓት እንግዳ ናት። ረጅም በረራ አድርጋ ነው የመጣችው። እንኳን ለሀገርሽ አበቃሽ። ያለውን ነገር እናንተ በውስጥ ታወሩታላችሁ ብዬ አስባለሁ። ዋናው መገናኘታችሁ ነው። የኔና የፍቅር ሀሳብ ምንድነው? አሌክስ የሚያውቀው ጓደኛችን ብቻ ያለ ጀለሳችን አብሮ አደጋችን አለና እሱ እንደሚመጣ ነው የሚያውቀው። ኢቭን እናንተ ራሱ በደንብ አላወቃችሁም። ሶ አኪያ ነች የመጣችው። እኔና ፍቅር ነን የምናውቀው። የልጅነት ማለት ይቻላል አይደል? መቼም ብዙዎቻችን በስሩ ያለን ሰዎች እናውቃለን። ፍቅርም ትንሽ በደንብ ታውቃለች በሷ በኩል ስለሆነች ማለት ነው። ኤኒዌይስ አሌክሶ ዌልካም። ተረጋጊ አኪያ። እናንተ ደግሞ አንከባከባት በቃ አሌክሶ። ምንም ኑ በቃ ወደዛ አትራቁ ነኝ አለሽ። ነይ በቃ ነይ። እውነት ልቀቁኝ። የምር እኔ በዚህ እንዴ እኔም እኮ ደንግጫለሁ። ግን እንዴት ፊቱን እንደዚህ ያለ አይደለም እንደዚህ አይፈጠርም። እሺ በቃ አይ ስሚ፣ መጀመሪያ አኪያ ስሚ፣ ተረጋጊ። አሌክሶ ሁሉ ነገር ያሟል ይባላ ታውቃላችሁ። አሁን ግን ኖርማል። አሌክስ ሰላም ብላ ስማኝ፣ እኛ የምንፈልገው እንደዚህ እንዲላችሁ አይደለም። እሷ ብታለቅስ ኖርማል ነው፣ የደስታ ነው። ምን ደስታ ነው? አናዷታል። ችግር የለውም። አናዷታል። ማንን አለብን ይሄንን ነገር አናዷታል። ሰው አንተ ደግሞ አናቁማት ላይ ነው ከመንገድ ነው የመጣው። አዎ አይ በእርግጠኝነት እናንተ ብሎ እንደ ህፃን የሚያደርጋቸው። ኧረ በማርያም እናንተ ኤርፖርት ውስጥ እኮ ነን። ሰው ያየን እኮ ነው። አልፈልግም። ሰው ቆዳስ አበባ ነው አኪ እኔ ፍቅርናት ስለደማች ደስ ብሎኛል በጣም ነው። እኔ ሳይው ደንግጫለሁ። ምን ደስ ብሎኛል። ግን እኔ ሰው በዚህ እንዴት ሰው ይከተላል? ኤኒዌይስ እሺ አንተ ለምን እንደዚህ ኦፕ ብለም ታቆርፈው? አሌክሱ ተረጋጋ። ዋናው ሀሳባችን ፍቅር ታውቂያለሽ። አሌክሱ አፍያት ትመጣለች ብለን ማምጣት እኛ ስላለን ነው። እሺ ባይዘው እሷም እንደናፈቀችው አንተም እንደናፈቀት እኮ እናውቃለን። እኔ እንደጠበቅኩት ነገር አይደለም። እኔ አሁን ያንተም ኦኬ ሱፍ ለብሰህ ነበር ተጠብቃት። አንተ እኔ እንደዛ የሚያደርግ ይገባችሁ ነበር። በቃ እኔ እና እሷ ጋር ተጣልተን ነበር። እሷ እኮ ናፍቃህ ነው እንጂ እንደተጣላችሁ ጭራሽ እዚህ ጋር ነው ተሳላረገችም። ሊሆን ይችላል ግን እንጃ እኔ ምንም ማለት አልፈልግም። እናንተ ወዴት ነው የምትሄደው አሌክስ? አንተ ዘመን ላለፈበት ዘመን ላረፈደ ስጋና መንፈሱ ባንዴ ላይ ላደፈ ምላሹ ይህ ነው ወይ ቀለጎደ ምን አይነት ልጅ ልኝ ማታው መለሳለሁ ተመልሼ ነው አይደለም። በቃ ትንሽ አንቺ ያምሻል ይረጋጋና በደምብ አይ በዚህ መልኩ መሰለኝ ፍቅር ሰዓቱ በጣም ደስ ያለኝ እኮ በቃ እሺ ነይ ተነሽ። ለሁሉሽ ፀሐይ ነው። ምን አይነት ልጅ እንደሆነ ግን ሂዱ በቃ ሂዱ እንሂድ። ዘመን ላለፈበት ዘመን ላረፈደ ስጋና መንፈሱ ባንዴ ላይ ላደፈ